አሮጌው አንበሳና ትዕቢተኛው ውሻ በአንድ ወቅት በአንድ ጥቅጥቅ ያለ ደን አቅራቢያ በሚገኝ መንደር ውስጥ የሚኖር አንድ በዕድሜው የገፋ ጉልበቱ የደከመ አሮጌ አንበሳ ይኖር ነበር። የአንበሳ በወጣትነቱ የጫካው አስፈሪ ንጉሥ የነበረ ቢሆንም አሁን ግን ጥርሶቹ በመርገፋቸውና ጥፍሮቹ በመደንዘዛቸው ምክንያት እንደ ጥንቱ በፍጥነት አድኖ መኖር አቅቶት ነበር። አንድ ቀን ይህ አንበሳ በረሃብና ጥም ረፍት አሳጥቶት በዝግታ እየተንገዳገደ ወደ መንደሩ ዳርቻ ተጠጋ። በዚህ ጊዜ በመንደሩ ውስጥ በጥጋብና በምቾት ይኖር የነበረ አንድ ወፍራም ውሻም የአንበሳውን መምጣት ተመለከተ። ውሻውም የአንበሳውን መድከምና መጎሳቆል ሲያይ በትዕቢት ተሞላ። የድሮውን ግርማ ሞገሱን በመርሳት በከፍተኛ ድምፅ እየጮኸ እየደነፋ ሊያጠቃው ወደ አንበሳው ተወረወረ። በዚህ ጊዜ ታጋሹ አንበሳ ምንም ሳይቆጣ ቆም አለና ውሻውን በትዝብት አይቶ እንዲህ ሲል መለሰው። ምስኪኑ ውሻ ሆይ፣ ዛሬ እኔን ልታጠቃኝ የቻልከው አንተ በራስ ጥንካሬ በርትተህ ወይም እኔን የምትበልጥ ጀግና ሆነህ አይደለም። ዛሬ አንተ የደነፋኸውና የምትጮኸው የእኔ ጉልበት መክሰምና የጊዜ መለዋወጥ ነው። የጊዜውን መለወጥ አይቶ ደካማ ማጥቃት የፈሪዎች መንገድ ነው አለው። ውሻውም በአንበሳው ንግግርና አንደበት ተሸማቆ ጩኸቱን አቁሞ በፍርሃትና በኀፍረት ወደ መንደሩ ገባ። የጊዜ መለወጥና የማንነት ጽናትን በዚህ ተረት ውስጥ እንገነዘባለን። በሕይወት ውስጥ ቁሳዊ ሀብት፣ ጉልበት ወይም ስልጣን በጊዜ ሂደት ሊለወጡና ሊቀንሱ ይችላሉ። ነገር ግን እውነተኛ የሥነ ልቦና ጥንካሬ የሚለካው አቅማችን በደከመበት ሰዓት እንኳ ውስጣዊ ክብራችንንና ማንነታችንን ሳናጣ በጥበብና በትህትና መቆም ስንችል ነው። ሌላው በዚህ ተረት ውስጥ የምንገነዘበው ውሻው በአንበሳው ላይ ለመጮህ የደፈረው በራሱ ጥረትና ባገኘው ብቃት ሳይሆን በመንደር ውስጥ ባለው ምቾትና በአንበሳው ዕድሜ መግፋት ምክንያት ነው። እነዚህ ውጫዊ ነገሮች ናቸው። በሕይወታችሁ ውስጥ የሰዎችን ጊዜያዊ ድክመት ወይም ውድቀት አይታችሁ በትዕቢት አትጩሁባቸው። የጊዜ መለወጥ ማንንም አይምርምና የሁላችንም ጊዜ ይለወጣል። ሌላው ውስጣዊ ግርማ፣ ኃይል ወይም ሞገስ ነው። ይህ አንበሳ ውሻውን ያሸነፈው በአካላዊ ፍልሚያ ሳይሆን በውስጣዊ ብቃቱ ወይም ባለው ረጋ ባለ በራስ መተማመን እና በምክንያታዊ ንግግሩ ነው። እውነተኛ መከበር የሚመጣው በጩኸትና በዛቻ ሳይሆን ካደገ ውስጣዊ ስብዕና ነው። ሌላው በሕይወት ምዕራፍ ላይ ጉልበት ቢደክም ወይም ጊዜው ቢፈትን እንኳ የውስጥ አንበሳነትን ወይም ክብርን አሳልፎ መስጠት አይገባም። የሰዎችን ጊዜያዊ ውድቀት አይቶ የሚጮህ ውሻ ወይም ፈተና በዝምታ ማለፍ ትልቁ የአእምሮ ብስለት ነው። ምንጭ የኤሶፕ ተረት መድብል ነው። ኤሶፕ ፋቡልስ ዘ ኦልድ ላዮን ኤንድ ዘ ዶግ